ወይኔ ውሽ እኔ አንሰው ነኝ ልብ የሚባልም የለኝም። ያሳርፊኝ እናት ልደቷ ዛሬ በዛሬው ቀን እንደሆነ ነግራኝ ነበር። አደራሽን ልጄ በዳቦም ቢሆን ቂጣም ቢሆን ጋግረሽ አክብሪላት ብላኝ ነበር። የሰው አደራ ደግሞ መብላት የለብኝም። አክብሪላታለሁ። ባቅ ኖሮ ትላንትና ሊጥ አቦካ ነበር ለዳቦ። በቃ ወይ ኬክ ተቆራጭም ቢሆን እገዛላታለሁ። እኔ ኬክ አልወድ ሌላ ሰው ለቤት ውስጥ ስለዚህ ተቆራጭ ገዝቼ ሰርፕራይዝ አደርጋታለሁ። ወይ እኔ ቆንጆ ይከፋታል። ከእናቷ ተለይታ እኔ ጋር የኖረች ዝም ብላት ይከፋታል። በቃ አይ ዝም አልላት። ወጥቼ ተቆራጭም ቢሆን ሄጄ ገዝቼ እመጣለሁ። አይ እንደዛ ይሻለኛል። ወይ እኔስ ቀን ኧረ ምን ሆኜ ነው? አሁንማ መርሳት ጀመርኩኝ። በቃ ኡፍ ምን ችግር እንዳለብኝ አላውቅም። በቃ መርሳት አለብኝ። ግን ይሄ የህፃን ልብስ ነውና በእጅ ነው የምታጣው ብለውኛል። እንደዚህ ያልኩኝ ከትናንት ባለ ዘመን እኮ ገላጋይ ነው ብቻ ካልሆነ በስተቀር እነዚህ ዋናዎቹ መታጠብ ያለባቸው ናቸው። ህፃን ልብስ ስለሆነ ያ ይመስለኛል። ግን በህልም አላውቅም። ቀልብ የለኝም። ወይ ማይታ ነው አሳርፊኝ። እኔ እስቲ ምን እያደረግሽ ነው? ልብሱን እያጠብኩት ነው። ማሽን ውስጥ ከተች? አዎ አሁን መጭመቅ ብቻ ነው የቀረኝ። እያሸው ነው። ጎበዝ ልጅ። አይ አትጭመቂው፣ ራሱ ማሽኑ እኮ ይጨምቃል። አሳርፊኝ። ራሱ ይጨምቃል። ራሱ ጨምቆ እንትን ይላል። በቃ ስለዚህ ምንም ነገር አንቺ ከተሽ ዞር ማለት ብቻ ነው። ሌላ ምንም የሚያሳስብ ነገር የለም። እሺ በቃ ምንም እንዳታስቢ። በቃ ከተቼ ዞር ልበል? ከተሽ ብቻ ዞር በይ። ልብሱን ጨምረሽ አይደል? ውሃ ጨምረሽበታል። በቃ አንቺ ሌላው ስራሽን ስሪ። እኔ አሁን የሆነ ነገር ትዝ ብሎኝ ነው ወጥቼ እመጣለሁ። እሺ አሳርፊኝ። እሺ እኔ ቆንጆ ስራልሽ እንዴ? ዛሬ እኮ ስራ የለኝም፣ ግን የሆነ ነገር አስታውሼ ነው ዛሬ እመጣለሁ። ጥሩ ጊዜ ይኖረናል ብዬ አስባለሁ እኔና አንቺ። እሺ አሳርፊኝ። አቤት ትዬ መጣሽ? እሺ ደረስ ብዬ እመጣለሁ ያልኩሽ ቦታ። እሺ ትዬ ደህና ዋይ። እሺ ልብሱ ብቻ ቶሎ እንዲደርቅ ቶሎ ጠቢሽ። ቶሎ እንዲደርቅ እፈልጋለሁ። ለምን አስቸኳይ የምፈልጋቸው ልብሶች ስላሉ። እሺ በቃ ትዬ እንዳለኝ ማሽኑ ራሱ ይወጣል። በቃ ስኒ ፊልም ይልሽ ይግቡ። ወይዬ መጡ እንደ እኔ እኮ ፊልም እያየሁኝ የሚያስቁ ይኸው እያሳቁኝ
ቻይና የሚለው ወይ እኔ ማየው ፊልም እያየሽ ነው። ያስቃሉ። ዛሬ እንግዲህ ምርጥ ቀን ነው። ዛሬ ደስ የሚል ቀን ነው። እሺ እሺ፣ ለየት ያለ ቀን ነው። ግን ከዛ በፊት ሱቅ ደርሰሽ ትመጫለሽ። እሺ እሺ። አሳልፊ። ዋው ቡና ገዝተሽ ነይ። እሺ እሺ እሺ። ሳትመጣብኝ ቶሎ ብዬ ልስራ። እናቷ ሰርፕራይዝ አድርጊያት በቂጣም ቢሆን አለችኝ። እኔ ግን በኬክ ነው፣ ተቆራጭም ቢሆን በኬክ ይሻላል። ደስ ይላታል ብዬ አስባለሁ። እንግዲህ አያሳርፊ ደስ ይልሻል ብዬ አስባለሁ። እንግዲህ ቆይ እስኪ ከሱቅ ስመጣ እንግዲህ ምን እንደምትለኝ አያለሁ፣ ምን አይነት ሪያክሽን እንደምታሳይ አያለሁ። ሰዎችን ሰርፕራይዝ ማድረግ ደስ ይለኛል። የሰው ደስታ ደስ ይላል። ፊኛ ለመፋትም ጊዜ አልነበረኝ። በቃ ከሱቅ ሳመጣብኝ እቺን ያክል ከሰራው ፊኛው በዛ ቢል ደስ ይል ነበር። ዲኮር ግን ይሁን በቃ አሁን ትመጣብኛለች። ሌላ ፊኛ ልንፋብል ይበቃል። በቃ ቆንጆ ነው ብዬ አስባለሁ። አሳርፊ መጣሽ እንዴ? እሺ በይ ነይ። ነይ አሳርፊዬ። ዛሬ አሁን ነው የሰራሁት። ምን ይመስልሻል? እስቲ ገምቺ። ኧረ ገምቺ። አሳርፊኝ። ምንም አላወቅሽም? ኳስ ነው ኳስስ ወይ ልጅ ነገር እንዳይፈነዳብሽ አሳርፊኝ። ይፈነዳል። አትነካኪ። ይፈነዳል? ቡናውን አገኘሽልኝ? ያምራል። እሺ እሺ። ቆይ እዛው ሁኚ፣ ወደ ኪችን እንዳትገቢ። ልዩ ነገር አለኝ ላንቺ። እዛው ሁኚ፣ እዛ ጋር ጠብቂ። አምጪ ቡናውን ስጪ ይለኝ። እዛው ሁኚ። እሺ እዛው ቆይ። ልዩ ነገር አለኝ ላንቺ። አይንሽን ጨፍኝ፣ አይንሽን ጨፍኝ። አሳልፊኝ። ሃፒ በርዝዴይ ቱ ዩ። አሳልፊኝ። እንኳን ተወለድሽ። ነይ ወደዚህ ነይ። እንኳን ተወለድሽ። አሳልፊኝ። ደፈረንሽ? ኬክ ነው ዛሬ እኮ እናትሽ በቀደም ዕለት አዋርተናት አልነበረ በስልክ? የልጄን ልደቷን አክብሪልኝ በቂጣም ቢሆን አለችኝ። እኔ ደግሞ ለምን በቂጣ ይሆናል በኬክ ይሁን ብዬ ገዛው። ያው ትልቁን ኬክ እንዳልገዛ ሌላ የሚበላ ሰው የለም፣ እኔም አልወድም ኬክ። ለዛ ብዬ ተቆራጭ ኬክ። እንኳን ተወለድሽ አሳሪፍ ነው። ምንድን ነው ግን? ኬክ ይባላል። ትበያለሽ? ሊጥ ነው ግን? ሊጥ አይደለም፣ ኬክ ነው። ኬክ ነው፣ ሊጥ አይደለም። የኔ ቆንጆሽ ሌላም ስጦታ አለ። መልካም ልደት። አበባ በጣም ነው የምወደው በነገራችን ላይ እና አበባ እንዲህ ታሽቻለሽ። ቅድሚያ ተቀበለሽ አስቲጭ ሽታ ይጣፍጣል። ይጣፍጣል። ምግብ መሰለሽ። ምን ላድርገው? አሳልፊኝ። በይው ልበልሽ? በይው። እሺ እሺ በይው። እንግዲህ ምን ይደረግ ደስ ካለሽ። እሺ ምን ላድርገው ትለኛለሽ? እኔ ወጥ ሰሪው ልበልሽ? አሳልፊኝ። ነይ እፍ በይው። ነይ እፍ ወደዚህ ነይ እፍ ልላፋ። እፍ በይው። ወይ እንግዲህ ቆይ ቢላ ረሳኝ። እዚህ ፍኝሽ አሳልፊኝ። ቢላ ላምጣ። ነይ ቁረሽ። ቁረሽ ነይ። ዳቦ እንደሚቆረስ ታውቂያለሽ? ቁረሽ
ሃፒ በርዝ ሻማ አይቆረስም። ቆይ ላውጣ። ሃፒ በርዝዴይ ቱ ዩ ያሳልፊ ልደት ላይ አይደለም አሳልፊ ያንዴ ከቆረስ ይበቃልሽ። አንተ ወለሽ መልካም ልደት። ለምን ይቀርብሽ? እኔ ልቀባሽ። ኧረ ተይ እንዳታይሽ። ቤት ያሳልፊ ተይ በቃ እንዳይበዛ። ብዙ ነው እንዳደረግሽብኝ ሳል ምን ሆነሽ ነው? እኔ እኮ ደስ እንዲልሽ ብዬ ነው ወጉ እንዳይቀርብሽ። ምንድን ነው የምለበስብኝ? በቃ መቀረፊ የጅል ነገር ይበላል ነገሩ። ታዲያስ ይበላል። ቆይ እኮ አይ ተመላለስኩ ዛሬ ቀኔ ስለሆነ ችግር የለውም ብመላለስ። አይ አሁን ለቅለቀሽ እንደዚህ ይደረጋል። አሳርፊኝ። እንደው ምን አይነት አንሽ እኔ እንደዚህ ነው አንስቼ የለጠፍኩብሽ። እሺ ቢያውን በሹካ እንደዚህ አድርጊና በሹካ ቀመሹ መጀመሪያ ቆንጆ ነው። ኧረ እንደሱ አይደለም። እንኪ በሹካ መብላታችን ያዥ እንኪ ያዥ ሹካ ይኸውልሽ እኔ እንደሚይዘው ግቢ እንደዚህ እንደዚህ ወይ አሳልፊ። እራስሽን መመገብም አትችይም። አምጪው እንደዚህ ያዥ ሹካ አሰሚ ሰው የሚልሽ ምን ዘመኑ ግራ የሚያጋባሽ ሀብል በቃ እስቲ ልጅ ስበይ ይህን ቅድሚያ ነኝ ይህን ነኝ ቆንጆ ነው። እንዴት ነው ተመቸሽ? ይጣፍጣል አይደል? አይ እስቲ ፊቴን ታጥቤ ልምጣ። ምን አይነት ስቃይ ነው? ለምንም አትሆኝም። ደግሞ ይዘን ነበር በቃ አለቀ። እንግዲህ ሳይበል ይሄ ነገር ምን የሚበላ ነው? ይሄ ነገር ክክ ነው። አይ ክክ አዎ። አቤት ነስቲ አቤት። ዛሬ ብዙ ስራ አለብን። እንዴት ነው? ደስ ብሎሻል አይደል? አዎ። ሰርፕራይዝ ተመቸሽ? አዎ። እውነት ወይ? እውነት። እንደዚህ አይነት ልደት አክብረሽ ታውቂያለሽ? እንዴት ነበር የምታከብሪው? እንዴት ነበር የምታከብሪው? እኛማ ድፎ ዳቦ እና ጠላ ምናምን አድርገን ደስ ይላል። በጣም ደስ ይላል። እኔ እኮ ረስቼው ዛሬ ነው ትዝ ያለኝ። አሳልፈኝ እናትሽ አሳስባኝ ነበር። ዛሬ ነው ትዝ ያለኝ። ግን ደስ ብሎሻል? አዎ ደስ ብሎኝ። ሌላ ጊዜ ደግሞ እንግዲህ አብረን ከቀጠልን በሰፊው አከብርልሻለሁ። እሺ ለምን ችግር? እሺ አሳልፈኝ። እንትን ልብሱን አሰጥሽ? ልብሱ ማሽኑ ሁሉም ነገር ያደርግልኝ። ማሽኑ ሁሉም ነገር ያደርግልኝ ማለት God have mercy upon us. ማሽኑ ነው ልብስ የሚያሰጣው? እንዴ ሁሉም ነገር ያደርጋል ያልኩሽ ያሰጣል አይደለም። እንዴት ነው ማሽን እጅና እግር የለው? እንዴት ነው የሚያሰጣልሽ? ልብሱ ያሰጣል ብለሽ ነው አንቺ? የሚያሰጣ መስሎሽ ነው ሁሉም የሚያደርጋል ስልሽ? እንደዛ መስሎሽ ነው? ወይኔ አያሳርፍኝ። እንደው አንቺስ ምን ይሻልሻል? ምንድን ነው እንደሚሻልሽ አንቺ? ያንቺስ ለየት ያለ ነው። በቃ ተቃራኒ፣ ሁሉ ነገርሽ ተቃራኒ። እኔ ያልኩሽ እኮ ሁሉ ነገር ያደርጋል ያልኩሽ ጨምረሽ ታዩ ነው አይደል ያልኩሽ አይደል? ስለዚህ እንደዛ ያጥባል። ማጠብና መጭመቅ ነው የማሽን ስራ እንጂ ማስጨዩ
God have mercy upon us. አይ አለው ማስጫ አለው ያሰጣል። እዛ ውስጡ ተሰጣ እዛው ይሰጣል። እዛ ይደርቃል። ፀሐይም አለው ውስጡ ፀሐይም አለው። አዎ ፀሐይ እኮ ሰማይ እንጂ ውስጥ አትኖርም። አይ ማሽን ውስጥ አለ። እኛ ማሽን ውስጥ ሂጂ ልንሰቃ ሰርሽ ሂጂ ተሰቃለች እንዴ ደግሞ አጅና አስጮህ አሁን ቶሎ በይ በእናትሽ ኡፍ ነይት ለምንዶ ግን እኮ ተከውላለች እኮ ጨምቆት ነው የደረቀው። መድረቅ አይደለም ምጥጥ ነው ያደርገው። ታሰጫዋለሽ ግን ይዋለው እኮ ታዲያ እና አንቺ እንዴ ነው ማሽን የሚያሰቃው? እጅ እናግራለሁ እንደው አሳልፊኝ የኔ ቆንጆ ስታስቢው ይሄ ማሽን እንደው ይንቀሳቀሳል። ከቤት ወጣል። እሺ ማስጠያ ያለው እጅ ነው አሁን እኮ ማስጠያ ውስጥ ማስጠያ ያለው ትለኛለች እንዴ ውሃ አሳልፊኝ እባክሽ እንደምን ሸ ነይ በቃሽ ነይ አይ ነይ እሺ ተከራከረኛለች እንዴ ፀሐይው ነው ያልኩት እንዴ ታንሰዳ አይ ይሄን ነገር ሰንዴ ወርከት አድርገው ይገዙት። አይ በቃኝ። አሁንስ እንደብድ ካርቶን ይሄ ነገር እንግዲህ ሳክቻለሁ። አዎ ደግሞ እንደባለፈው ሆነስ ይሄ ነገር ግን ትዬ ይበላል ብለውኛል። ይሄ ነገር እንግዲህ ትዬ ስጠይቃቸው ቢዩ ብለውኛል። ግን ትንሽ ነው ለኔ ብቻ የምሰራው። እንግዲህ እኔ ብቻ ቢዩ ስላሉ ባይ ባይ ትዬ እንደከፋቸው ሌላ ምግብ ሰራላችሁ። መሰካቴ አሁን የታወቀ ደርሷል። በቃች ነገር እንደዚህ ቅጠሉንም ጨምር ይላል እንግዲህ ማንተወቃል ቀይኖር ሲቀር አሁን ይከታተላልና እንደምቆሽተው ደስ በጠሩ ይበላል። ትበቃለች። መረቁ ራሱ ጎመኔ ነው። ረሂስ ግን በዛ መረቅ ሲኖረው ለኔም ለእትዬም ይሆናል ብዬ አስባለሁ። እትዬ አቤት አሳልፊኝ። ያን ነገር በበርበሬ ነው ወይስ በእርድ ልስራው? አይሰማኝም ነኝ ምንድነው ኪችን ሆነሽ የምትጣለው? በበርበሬ ነው ወይስ በእርድ ነው የሚሰራው? ምን ያ ቅድም እንደውም እዚህ ጋር እንትን ምን ላድርገው ስሉት ቢያዩኝ ምን ነበር? ነይ ወደዚህ። ምንድነው እሱ? ምን ላድርገው ስሉት ቢያዩኝ ነበር። ምንድነው ቢያልኩሽ ደግሞ? እሺ ምንድነው እሱ? ንገሪኝ። እኔ ደክሞኝ የሆነ ነገር እንደውም እንደዚህ ብለው ሰርፕራይዝ አለ ብለው አበባውን እንዳይሆን ብትይ አበባው ቀዩ አሁን ከኬኩ ጋር ሰፈው ምን ነው ለሳሪው ምግብ በሱ አይሰራም። እሺ አታድርብኝ። እኔ እኮ ቢዩ ምን ላድርገው ስትይ ቢዩ ያልኩሽ በቃ ግራ ገብቶ ነው ቆረጥኩት ማለት ሽንኩርትና በሽንኩርት ብቻ ነው የቀቀልኩት። እንዴት አልሽ? አትይኝም አንቺ እኮ አታደርጊውም አይባልም እንዴ? እና ለደብ ወይ ሳሪፊት
አሳርፊኝ። ምን ነው ያልሽኝ? እስቲ እንዴ አበባውን ወጣረክሽ አነሰ ምንድነው አንቺ ችግርሽ? አነሳቸው እስቲ ልትበዩ ነው? በምንድን ነው የምትበዩ? በቃናላ በእንጀራና እንዴት ይበል እንዴ? ቆይ ይሄ ደግሞ ቤት ሀገር ነው ሲሰራ የሺው አበባ። እኔ እኮ ብዬሽ አልኩሽ እንደ ቀልድ እኮ ነው። አሳርፊኝዬ ምን ይሻልሻል አንቺ? ቆይ ካንቺ ጋር መቀለድም አይቻልም። ወይኔ በቃ ግልብላ ይሄን ነው በበርበሬ ወይ በእርድ ልስራሽ? ትንሽ በርበሬ ኧረ አሳርፊኝ። ይሄ እኮ የሚበላ አይደለም። ይሄ የሚበላ አይደለም። እሺ ቆንጆ በያትፊው ወይድል እንደምን ይሻለኛል? አትፊው እሺ አሳርፊኝ። አደራሽን ተሳስተሽም ቢሆን እንዳትቀምሺ እሺ? እንዳትበይ። ይሄ ምግብ አይደለም። እሺ እኔ ቆንጆ እሺ ወይ ይሄን ፊልም መቼ ነው የምትጨርሰው? አሳርፊኝ። አቤት ውሃ አምጪልኝ እስኪ የሚጠጣ ቶሎ በይ። እሺ ተጋጥያለሁ። እሺ አሳርፊ። አይ ምንድነው እንደዚህ አይነት አያያዝ? ብርጭቆ እንደዚህ አያያዝም። አሳርፊ። ደስ አይልም። ምንድነው እንደዚህ ነው ያልሽ? እንዲጨምለቅ አድርገሽ በእናትሽ እንደዚህ አያያዝ። ይኸውልሽ ሰርቪስ አለ አይደል? እዚህ ቤት ሞልቷል ሰርቪስ። በሰርቪስ አድርገሽ አምጪ እሺ? እቤቱ ነው ሰርቪስ እንደዚህ ሞላላ ሳህን አለ አይደል? በሱ ላይ ውሃ አምጪ ስትባይ እንደዚህ አያያዝም ብርጭቆ። በቃ ደስ አይልም ለሰው። እሺ እኔ ቆንጆና ሰርቪስ ላይ አድርገሽ አምጪ። የሆነ ነገር አምጪ ስልሽ ምንም ነገር ይሁን አምጪ ስልሽ በሰርቪስ አድርገሽ አምጪ እሺ? በቃ ቀይሪልኝ። አሳርፊኝ። ይልሽ እንትን ብለሻል። ይሄ በእጅሽ አሁን እዚህ ጋር እንዲጨምቅ አድርገሻል። ደግሞ እጅሽ ምንድን ነው ሳሙና ነበረው እንዴ? እቃ አጥበሽ ነበር እኮ እጅሽ ሳታለቀልቂ ነው የመጣሽው። እሺ ሂጂ ሌላ ውሃ አምጪልኝ በሰርቪስ እሺ? ሰርቪስ ላይ አድርገሽ ቶሎ በይ ይዘሽ ቶሎ በይ። አሳርፊኝ የልብ ካውያ። አይ ትዬ እንትን ሰርቪሱን አጣው። እሺ ይሁን እሺ እሺ አሳርፊኝ። እንትን ትይልኛለሽ አሳርፊኝ። ጫማዬን አምጪልኝ እሺ? ቶሎ ወጥቼ ወክ አድርጌ ልምጣና እንትን ሽፍሩ ጫማ አለኝ አይደላችሁ? ቶሎ በይ እሱን ይዘሽልኝ አፍጥኝ። አዎ አንቺ በቃ ቶሎ በይ አፍጥኝ እሺ? God have mercy upon us. ምንድን ነው? ምን ላድርገው? አሳርፊኝ። ምንድን ነው ይሄ? ቆንጆ ምንድን ነው እንዴ? ሰርቪስ ነው ታዲያ። ቅድም በዚህ ሁሉንም ነገር በሰርቪስ አልጨረስንም እንዴ? ሁሉንም ነገር በሰርቪስ አብለሽ መቼ? አሁን ያልኩሽ ብርጭቆ በሰርቪስ አምጪ ያልኩሽ። ከዛም በኋላ እኮ ሁሉም ነገር በሰርቪስ አምጪ ብለሽኛል። እኔ እኮ ጫማ አይደለም ያልኩሽ በሰርቪስ አምጪ እኮ ነው ግን ያለው። ኧረ እኔ ብትሻለኛል። አሳርፊኝ። ሁሉም ነገር ማለት እኮ አንቺ መለየታችንም እንደ ቆይ እኔ ሁሉም ነገር ያልኩሽ ምግብ፣ አንዳንድ ነገሮች ሰርቪስ ላይ የሚቀመጡት ነገሮች ማለት እኮ ነው። እንዴት ነው ጫማ ሰርቪስ ላይ ሆኖ የሚቀርበው? አሳርፊኝ እባክሽ። እያገናዘብሽ የምታደርጊያቸው ነገሮች እንዴ ሁሉም ነገር ስልሽ አንቺ በቃ ሌላም ነገር ቢሆን በቃ በሰርቪስ ልታመጪ ነው። አሁን
ምን ይሻለኛል አንቺ ነይ እስኪ ቁጭ በይ ነይ ቁጭ በይ አንቺ ቆይ ምን ባረግ ይሻለኛል አሳርፊ ተሰቀያለሽ እንዴ አረኔ ተቃጠልኩ ነው ምን ይሻለኝ